የጠየቀበት ምክንያት ዛሬም እኛ ያ የዘረኝነት መንፈስ ከውስጣችን መውጣት እንዳለበት ያስተምረን ፈልጎ ነው። ምክንያቱም በአዲስ ኪዳን የዘረኝነትን ሀሳብ ክርስቶስ በመስቀል ገድሎታል። በቃ አያስፈልግም። እኔ አይሁዳዊ ነኝ ማለት እንዳንመጻደቅ፣ እኔ የግሪክ ሰው ነኝ ማለት እንደሌለብን በአንዱ በኢየሱስ ክርስቶስ አንድ እስከሆነ ድረስ የዘረኝነት ሀሳብ አያስፈልግም። አደራችሁ። ክርስትና የገባው ሰው ይሄ ዘረኝነት የሚባለውን ሰው እኔ ኬፋ ነኝ የሚሉ ነበሩ፣ እኔ ጴጥሮስ ነኝ የሚሉ፣ እኔ ጳውሎስ ነኝ የሚሉ ነበር። አንደኛ ቆሮንቶስ አንብቡ መጽሐፍ ቅዱስ ብሎ የሚመጻደቁ አልነበሩ? ክርስቶስ እነ ቅዱስ ጳውሎስ በነበሩበት ዘመን የቆሮንቶስ ሰዎች በተለይ የሚታወቅ አንዱ ዘረኝነት ሀሳብ ነበረባቸው። ክርስቶስ ግን ያን የዘረኝነትን ሀሳብ በመስቀል ሞቶ እኮ አጥፍቶልናል። ዛሬም የዘረኝነት መንፈስ የገዛን ሰዎች ካለን ልንቆጠብ ያስፈልጋል። የዛሬ መልእክቴ፣ ትልቁ መልእክቴ ደግሞ ሁለተኛው ይሄ ነው። ለማንኛውም ግን ወደ ትምህርታችን ስንመለስ ይሄ የተቀደሰው ዘይት መጽሐፍ ቅዱሳዊ ነው። ይህም የተቀደሰው ዘይት ለማን ነው የሚፈጸመው ካላችሁ፣ ለታመሙ ሰዎች፣ ለንዑሰ ክርስቲያን፣ በተለይ በዳቢሎስ አሽክላ ለተያዙ ሰዎች ይፈጸምላቸዋል። ከዳቢሎስ አሽክላ ከዳቢሎስ ወጥመድ ይላቀቁ ዘንድ ቅብአ ቅዱስ ወይም ደግሞ ቅብአ ቀንዲል ይፈጸምልናል ማለት ነው። ፈጻሚው ግን ካህን ነው ብያችኋለሁ። ይንቀድም ንስሐ በመግባት ይፈጸምልናል። ስለዚህ ቅብአ ቅዱስ ወይም ቅብአ ቀንዲል የምንለው ከንጹህ የወይራ ዘይት የሚዘጋጅ መሆኑን ሁላችንም ልናስተውል ያስፈልጋል። ሌላው እንግዲህ ሜሮን ነው የምናየው። ቀጥሎ እንግዲህ ሜሮን የምንለው ደግሞ ምንድን ነው የሚለውን ስናይ፣ ሜሮን ማለት ሜሮኑ ከሚለው የግሪክ ቃል የተገኘ ነው። ትርጉሙ ቅባት ማለት ነው። ያ ዘይት ነው፣ ይሄ ቅባት ነው። ይሄ ቅዱስ ቅባት ነው። እስኪ መጽሐፍ ቅዱስን እንዲህ ለምሳሌ በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እንዲህ ይላል፣ እናንተም ከቅዱሱ ቅባት ተቀብላችኋል። እንግዲህ ይህንን ነው ዛሬ ሜሮን ብላ ቤተክርስቲያናችን ዛሬ ለእኛ የምትፈጽመው ይህንን ቅባት ነው። ስለዚህ ከቅዱሱ ቅባት ምን ብላችኋል? ተቀብላችኋል። ሁሉንም ደግሞ ታውቃላችሁ ነው የሚለው መጽሐፍ። ከዚህ ከቅዱሱ ቅባት የተቀበለ ሰው ሁሉ ሁሉንም ያውቃል። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተ እንዳስተማራችሁ በእርሱ ኑሩ ነው የሚለው። ስለዚህ ሜሮን ማለት የተቀደሰ ምን ማለት ነው? ቅባት ማለት ነው። ሁለቱም መለየት መቻል አለባችሁ። ቅብአ ቅዱስ ስንል ዘይት ነው ብያችኋለሁ። ሜሮን ስንል ግን የተቀደሰ ቅባት ነው። ስለዚህ የተቀደሰው ቅባት በብሉይ ኪዳን ነበረ፣ ለአዲስ ኪዳን ማሳያ ነው፣ ምሳሌ ነው። ይሄ አሁን ለምሳሌ የአዲስ ኪዳኑ ቅባት ወይም ሜሮን ብለን ዛሬ የምንፈጽመው ዝም ብሎ በሆነ ጊዜ የመጣ አይደለም፣ በብሉይ ኪዳን ነበር። ለምሳሌ አገልግሎቱን እስኪ በብሉይ ኪዳን ምን ነበር አገልግሎቱ ካልን፣ የመጀመሪያው አሮንና ልጆቹ እንግዲህ ቅብአ ይህን ቅባት በመቀባት ስልጣነ ክህነትን ይቀበሉ ነበር። ቅዱሱን ቅባት በመቀባት ተቀብተው ቅብአ ቅድም እንደነገርኳችሁ ይሄ ቅዱሱን ቅባት በመቀባት ስልጣነ ክህነትን ምን ይሉ ነበረ? ይቀበሉ ነበር፣ በብሉይ ኪዳን ማለት ነው። ይህንን የምታገኙት ኦሪት ዘሌዋውያን ምዕራፍ 8 ቁጥር 12 ላይ ከቅባቱም ዘይት በአሮን ራስ ላይ አፍስስ ይቀደሱም ዘንድ ቀባው ይላል። ይህንን ያዘዘው እግዚአብሔር ነው። ስለዚህ የመጀመሪያው በብሉይ ኪዳን ይህ ቅብ ወይም ይሄ ቅዱስ ቅባት አገልግሎቱ ምንድን ነው ያልኳችሁ? ስልጣነ ክህነትን ሰው ከተቀበለ በኋላ ማህተብ ሆኖ ያገለግል ነበር። ሁለተኛው ደግሞ በደብተራ ኦሪት ውስጥ ለእግዚአብሔር አገልግሎት የሚውሉ የቤተ መቅደስ ንዋያት አሉ። የቤተ መቅደሱ መገልገያ እቃዎች ማለት ነው። መሰዊያ ሊሆን ይችላል፣ ታቦት ሊሆን ይችላል፣ ብዙ ነገር። ስለዚህ እነዚህ በሙሉ በዚህ ቅባት በመቀባት ንዋያተ ቅድሳት ሆነው ለመንፈሳዊ አገልግሎት ይውሉ ነበር በብሉይ ኪዳን። ሶስተኛው ደግሞ የእስራኤል ነገስታት ይህን ቅባት በመቀባት ስልጣነ መንግስትን ይቀበሉ ነበር። አንደኛ ሳሙኤል ምዕራፍ 10 ቁጥር 1 ጀምራችሁ ስታነቡ ሳሙኤልም የዘይቱን ብርሌ ወሰደ ይላል፣ በራሱ ላይ ያፈሰሰው። ሳሙም እንዲህ አለ ይላል፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ምን ብሏል አለው? ቀብቶሃል። የእግዚአብሔርንም ሕዝብ ታገለግላለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ደግሞ ታድናቸዋለህ
እንግዲህ ሳሙኤል ማንን ሲሾመው ነው? ሳሙኤል ሳኦልን ሲሾሙ ማለት ነው። ስለዚህ ሶስተኛ ይሄ ቅባት በብሉይ ኪዳን አገልግሎቱ ምን ነበር ካልን የእስራኤልን ነገስታት እየተቀቡ ስልጣነ መንግስትን ይቀበሉበት ነበር። እነዚህን ሁሉ ያየ ነው። ግን በአዲስ ኪዳን ታዲያ ይሄ ቅባት እነዚህ ሁሉ የብሉይ ኪዳን ቅባቶች ለአሁንና ለሚመጣው የክርስቶስና የቅዱስ መንፈስ የጸጋን አገልግሎት የሚጠቁሙ ጊዜያዊ ምሳሌዎች ነበሩ። ስለዚህ በአዲስ ኪዳን ሜሮን የምንለው ታዲያ ምንድን ነው ካለን ቅድም እንደነገርኳችሁ ቅባት ነው። አገልግሎቱ ምንድን ነው ካለን ደግሞ መንፈስ ቅዱስን ማሳደር ነው። መንፈስ ቅዱስን እና የመንፈስ ቅዱስን የጸጋ ስጦታዎች መቀበያ መንገድ ነው ሜሮን ማለት፣ ሌላ ትርጉም የለውም። ስለዚህ ሜሮን ምንድን ነው አገልግሎቱ ካለን እኛ በቤተ ክርስቲያናችን አስተምሮ አንድ በጣም ማወቅ ያለባችሁ ነገር ሰው ባመነ ቅስፈት የመንፈስ ቅዱስ ማደሪያ ይሆናል ብለን አናስተምረም። መጽሐፍ ቅዱሳዊም አይደለም። ሰው ባመነ ቅስፈት ልክ እንደ ፕሮቴስታንቱ ሰው ባመነ ቅስፈት የመንፈስ ቅዱስ ማደሪያ ይሆናል ብላ አታስተምርም ቤተ ክርስቲያናችን። እስኪ ለምሳሌ መጽሐፍ ቅዱስን እየገለጥን ለምሳሌ ሐዋርያትን እንውሰድ። ሐዋርያት ባመኑ ቅስፈት መንፈስ ቅዱስን ተቀብለዋል እንዴ? አልተቀበሉ። በሐዋርያት ሥራ ምዕራፍ 2 ክርስቶስ ካረገ በኋላ ነው። ላንብብላችሁ። ሐዋርያት ሥራ ምዕራፍ 2ን ስታነቡ ክርስቶስ እንግዲህ አስቡት ካረገ ከብዙ ጊዜ በኋላ ነው መንፈስ ቅዱስን ለሐዋርያት የላክላቸው። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምራችሁ ስታነቡ በዓለ ኀምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ተቀምጠውም የነበሩትም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው ይላል። ይሁ ምን ሞላባቸው? መንፈስ ቅዱስ ሞላባቸው። ስለዚህ ሰው ባመነ ቅስፈት የመንፈስ ቅዱስ ማደሪያ ይሆናል ብላ ቤተክርስቲያን አታስተምርም። ሰው ደግሞ የመንፈስ ቅዱስ ማደሪያ ሳይሆን አይድንም። ለዚህ ነው ሰው ባመነ ቅስፈት አይድንም ብላ ቤተክርስቲያናችን የምታስተምረው። በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እንደሰጣቸው አንዱ የመንፈስ ቅዱስ ስጦታ ልሳን ነው። በኋላ እናየዋለን እሱ። ስለዚህ ሰው ባመነ ቅስፈት የመንፈስ ቅዱስ ማደሪያ ሆነ። ስለዚህ በቃ ሜሮን ሲባል ሌላ ነገር ውስጣችሁ እንትን እንዳይል። ሜሮን ማለት ሌላ ትርጉም የለውም። መንፈስ ቅዱስን ማሳደሪያ ማለት የመንፈስ ቅዱስን ስጦታዎች የምናሳድርበት መንገድ ነው ሜሮን ማለት። የመጀመሪያው አይተናል፣ የሐዋርያት ሥራ ምዕራፍ 2። ሌላ ጥቅስ ልጨምርላችሁ። ሰው ባመነ ቅስፈት የመንፈስ ቅዱስ ማደሪያ እንደሚሆን በሐዋርያት ሥራ ምዕራፍ 8 ላይ ደግሞ ክፈቱ መጽሐፍ ቅዱስ ካላችሁ። በሐዋርያት ሥራ ምዕራፍ 2 በሐዋርያት ሥራ ምዕራፍ 8 ቁጥር 14 ጀምረን ስናነብ በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው ይላል። አሁን አስተውሉ። በኢየሩሳሌም የነበሩ ክርስቲያኖች ነበሩ፣ የሰማርያ ሰዎች ማለት ነው። እምነት ከመስማት ነው አይደለም የሚለው። የእግዚአብሔርን ቃል ሰምተዋል ማለት አምነዋል ማለት ነው። ምክንያቱም እምነት ከመስማት ስለሆነ። ስለዚህ እነዚህ የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ማለት አሁን በክርስቶስ አምነዋል። ግን መንፈስ ቅዱስን ወርዶባቸው ነበር ካልን ደግሞ ዝቅ ብለን ማንበብ እንችላለን። እነርሱም በወረዱ ጊዜ አሁን ማንን የሰደዱላቸው? ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ። አያችሁ፣ ሰው ባመነ ቅስፈት የመንፈስ ቅዱስ ማደሪያ ይሆን፣ ባመነ ቅስፈት። ስለዚህ ጴጥሮስና ዮሐንስ መጡ ወደ ሰማርያ ሰዎች። እነርሱም በወረዱ ጊዜ የተባሉት እነሱ ናቸው። መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳ ገና አልወረደም ነበርና ይላል። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። አሁን የሰማርያ ሰዎች ወይም የሰማርያ ክርስቲያኖች ጴጥሮስ መጣ፣ ዮሐንስ መጣ፣ እጃቸውን ጫኑባቸው፣ ከዛም በኋላ የመንፈስ ቅዱስ ማደሪያ አደረጓቸው ይላል። በዛውም ቅስፈት ደግሞ የመንፈስ ቅዱስን ስጦታዎች ሰው መንፈስ ቅዱስን ተቀበለ ማለት የመንፈስ ቅዱስ ስጦታም አብሮ ይቀበላል ማለት ነው።
ለዚህ ነው ይሄንን ምክንያት አድርጋ። እስኪ እያንዳንዱን አሁን ተመልከቱ። እውነት የመጽሐፍ ቅዱስን ስርዓት እኛ ነን ወይስ ሌላው ቤተ እምነት ነው የተከተለው? ሌላው ቤተ እምነትማ በቃ እምነት ብቻ ብሎ ዘግቷል። ለምሳሌ መጀመሪያ ሰው ያምናል። ከዛ በኋላ ምን ነበር ያየነው? ጥምቀት ይጠመቃል። ከዛስ ሜሮን ይፈጸምለታል። ሜሮን ማለት ደግሞ መንፈስ ቅዱስን የምንቀበልበት ሚስጥር ነው። ይኸው መጽሐፍ ቅዱስ ነው እየነገረን ያለው። ሌላው በሐዋርያት ሥራ ምዕራፍ 19ም አንብቡና አሁን ሰዓት ስለሌለን እሱን አናነብቡ። ለማንኛውም ግን ሜሮን ማለት በሌላ ትርጉም እንዳትረዱት መንፈስ ቅዱስን ማሳደር ማለት ነው በሰዎች ላይ። ስለዚህ አንድ የተጠመቀ ሰው የመንፈስ ቅዱስ ማደሪያ እንዲሆን የትኛው ሚስጥር ይፈጸምለታል? ሜሮን ይፈጸምለታል። ሳይውል ሳያድር ማለት ነው። ከተጠመቀ በኋላ የትኛው ሚስጥር ይፈጸምለታል? ሜሮን ይፈጸምለታል። ከዛሳ የመንፈስ ቅዱስ ማደሪያ ይሆናል ነው። አሁን እዚህ ጋር የምናየው ነጥቦች አሉ። በደንብ አስተውላችሁ እንድሰሙ የምፈልገው ሰው የመንፈስ ቅዱስ ማደሪያ መሆኑን የሚያረጋግጥበት መንገዶች አሉ። በእኛ ላይ መንፈስ ቅዱስ ማደሩን የምናውቀው በምንድን ነው ነው። አሁን እሱ ነጥቦችን ነው የምናየው። ሰው የመንፈስ ቅዱስ ማደሪያ ሲሆን ምን አይነት መገለጫዎች ይኖሩታል? የመጀመሪያው ጥበበኛ ይሆናል፣ አስተዋይ ይሆናል፣ እግዚአብሔርንም የሚፈራ ይሆናል። መንፈስ ቅዱስ ያደረበት ሰው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ አንብቡ። ሰው የመንፈስ ቅዱስ ማደሪያ ሲሆን የመጀመሪያ ምን ይሆናል አልኳችሁ? እስኪ ላንብብላችሁ ቃሉን ቃል በቃል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር መንፈስ ይላል። መንፈስ ቅዱስ ምንለው ይህንን ነው። ከሶስቱ አካል አንዱ አካል የሆነው የእግዚአብሔር መንፈስ አለ ኢሳይያስ ሲናገር፣ የጥበብና የማስተዋል መንፈስ። አያችሁ፣ ጥበበኛ ከሆን የምናስተውል ከሆነ አሁንም የእግዚአብሔር መንፈስ ከኛ ጋር ነው ማለት ነው። የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርንም የመፍራት መንፈስ ያርፍበታል ይላል። ስለዚህ አንድ ሰው የእግዚአብሔር መንፈስ በሱ ላይ እንዳለ በምን ያውቃል? ጥበበኛ ከሆነ፣ የሚያስተውል ከሆነ፣ እውቀት ካለው፣ እግዚአብሔርን የሚፈራ ከሆነ ያ ሰው እግዚአብሔር መንፈስ አድሮበታል ማለት ነው። ሁለተኛ ደግሞ ገላትያ 5:22 ላይ ይናገራል ቅዱስ ጳውሎስ፣ የሥጋ ስራ የተገለጠ ነው ይላል። እነዚህን አሁን መጠቅስላችሁን ነገር የሚያደርግ ሰው የእግዚአብሔር መንፈስ በሱ ላይ የለም ማለት። በነገራችን ላይ ሜሮን ስለተፈጸመልን ብቻ አይደለም፣ በኃጢአታችንም ምክንያቱም የእግዚአብሔር መንፈስ ከኛ ይርቃል። ስለዚህ ገላትያ 5:22 ላይ ቅዱስ ጳውሎስ የሥጋ ስራ የተገለጠ ነው ይልና ይጠቅሳቸዋል። የመጀመሪያ ጣዖትን ማምለክ ይላል። አሁን ገንዘብ ጣዖት የሆነበት ሰው የለም አለ እኮ። በነገራችን ላይ ከእግዚአብሔር ይልቅ ገንዘብን የሚያስቀድም ሰው ራሱ ገንዘብ ለሱ ጣዖት ነው። በነገራችን ላይ እዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ስታነቡ ገንዘብ የኃጢአት ሁሉ ስር ናት ይላል። ለኃጢአት መነሻ ገንዘብ ናት። ምክንያቱም ገንዘብን አምላክ አድርጎታል እኮ ጌታ። አነጻጽሯል ነው ለሁለት ጌቶች ልትገዙ አያስፈልግም፣ ለጌታና ለእግዚአብሔር መገዛት አትችሉም ነው ያለው። ስለዚህ ጣዖትን ማምለክ ስንል ብዙ ነገሮችን በውስጡ ያካተተ ነው። ሌላው መቀኝነት፣ እነዚህ የሥጋ ስራዎች ናቸው። መቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ አስቀድሜም እንዳልኩት ይላል ቅዱስ ጳውሎስ፣ እነዚህን ሁሉ የሚያደርጉ የእግዚአብሔርን መንግስት አይወርሱም። አስቀድሜ እንደተናገርኩት አለ ቅዱስ ጳውሎስ። እነዚህን ባህሪያት የምናንጸባርቅ ከሆነ የመሬ ነው ብላ እኔ አይደለም እላችሁ፣ ይኸው መጽሐፍ ቅዱስ ነው የሚለን፣ የእግዚአብሔር መንፈስ በእኛ ላይ የለም። ብዙ ጊዜ ሴቶች ትቀናላችሁ አይደል? ታውቃላችሁ መቼስ ይህ ቅናት የሚባለው ነገር በተለይ ሴቶቹ ላይ ይብሳል። አደራችሁን፣ ክርስቲያን አይቀናም። በእህቷ ማግኘት ትደሰታለች፣ በወንድሙ ማግኘት ይደሰታል እንጂ ክርስቲያን አይቀናም። የሚቀና ሰው በተለይ የምን ነው? በተለይ እምነቴ ነው። አደራ አደራ። ሌላው መግደል፣ ስካር፣ እነዚህ ምልክቶች በእኛ ላይ ካሉ የእግዚአብሔር መንፈስ በእኛ ላይ እንደሌለ ልታውቁ ያስፈልጋል። የመንፈስ ፍሬ ግን አለ ቅዱስ ጳውሎስ። ከዛ በኋላ ሰው የእግዚአብሔር አይታችኋል፣ መንፈስ በእርሱ ላይ ሲኖር አንደኛ ፍቅር ይኖረዋል። ፍቅር ሁሉንም ይወዳል። በቃ ድሃ ነው አይል፣ ሀብታም ነው አይል፣
ወፍራም ነው አይል፣ ቀጭን ነው አይል፣ ጥቁር ነው አይል፣ ቀይ ነው አይል። ፍቅር ሁሉንም ይወዳል። ሌላው ደስታ አለው፣ ሰላም አለው፣ ትዕግስት አለው፣ ቸርነት አለው፣ በጎነት አለው። አያችሁ፣ እነዚህ የምን ስጦታዎች ናቸው? የመንፈስ ቅዱስ ፍሬ ይባላል። የመንፈስ ቅዱስ ስጦታዎች ናቸው። ስለዚህ እውነት ፍቅር ካለን አለን፣ መልሱ ለራሳችሁ ለልባችሁ እየመለሳችሁ ሂዱ። ደስታ፣ እውነተኛ ደስታ አለ ውስጣችሁ፣ እውነተኛ ሰላም አለ፣ ትዕግስት አላችሁ። እነዚህን የሚያደርግ ሰው የእግዚአብሔር መንፈስ በእሱ ላይ ያድሩበታል። እነዚህን የመንፈስ ቅዱስ የጸጋ ስጦታ ለመቀበል ነው ዛሬ ሜሮን የሚፈጸምልን ነው። በቃ ባጭሩ ግልጽ ነው። አሁን ሜሮን ስንል ሌላ ነገር እንዳይመስላችሁ። ሜሮን ማለት እነዚህን የመንፈስ ቅዱስ ስጦታ የምንቀበልበት መንገድ ነው። መንፈስ ቅዱስን ማሳደሪያ መንገድ ማለት ነው። ሶስተኛ አንድ ሰው መንፈስ ቅዱስ ሲሞላበት ምን አይነት ጸባይ፣ ምን አይነት ባህሪ ይኖረዋል ካልን ድንግል ማርያምን የጌታን እናት ያከብራታል። የጌታን እናት ያከብራታል። እኔ አይደለም ያልኩት፣ መጽሐፉ ነው የሚለው። ሉቃስ 1:31 ስታነቡ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ፣ አያችሁ፣ ድምፅ አለ። ድምጻችሁ ሙት ያደርጋችሁ ይታል። ስለዚህ ተመልከቱ፣ መንፈስ ቅዱስ ያደረበት ሰው ድንግል ማርያምን አንደኛ ያመሰግናታል፣ ሁለተኛ ያከብራታል። መንፈስ ቅዱስ ያደረበት ሰው ይሄ እኮ በቃ መንፈስ ቅዱስ የት እንዳለ ራሱ እኮ በዚህ መለየት እንችላለን። የት እንዳለ አትሸወዱ ባካችሁ። ስለዚህ ሉቃስ 1:31 ስታነቡ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ በማህፀኗ ዘለለ ይላል። ኤልሳቤጥም መንፈስ ቅዱስ ሞላባት። ይሁን በኤልሳቤጥ ላይ ምን ሞላባት? መንፈስ ቅዱስ ሞላባት። በታላቅ ቃል ጮኸችና እንዲህ አለች። እኔ የሚደንቀኝ ይሄ ነው። በታላቅ ቃል ጮኸች። አሁን ኤልሳቤጥ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ ብሩክ ነው። አያችሁ፣ አሁን ሰው መንፈስ ቅዱስ ሲሞላበት የመጀመሪያ የድንግል ማርያምን የማህፀን ፍሬ ክርስቶስን ያመሰግነዋል። ሁለተኛስ የጌታዬ እናት ወዴ ትመጣ ዘንድ እኔ ምንድን ነኝ ይላል። ስለዚህ ድንግል ማርያምን በዚህ ልክ ያከብራታል፣ ያመሰግናታል። ሰው የምን ማደሪያ ሲሆን? የመንፈስ ቅዱስ ማደሪያ ሲሆን የመጀመሪያ የማህፀኗን ፍሬ ክርስቶስን ያመሰግናል። እሱ ክርስቶስ የእግዚአብሔር ልጅ ነው በማለት ክርስቶስ ዓለማትን የፈጠረው እሱ ነው በማለት ክርስቶስ የጌቶች ጌታ የነገስታት ንጉስ ነው በማለት መንፈስ ቅዱስ የሞላበት ሰው ዛሬ ብዙ አህዛብ እህት ወንድሞቻችን ክርስቶስን አምላክ ብሎ መቀበል የከበዳቸው በመንፈስ ቅዱስ በእነሱ ላይ ስለሌለ ነው። ክርስቶስን እኮ እግዚአብሔር ለማለት ራሱ ክርስቶስን አምላክ ለማለት እኮ በነገራችን ላይ መንፈስ ቅዱስ ያስፈልጋል። ታውቃላችሁ? ግን ያለ መንፈስ ቅዱስ እንዴት ነው ክርስቶስን አምላክ እንደሆነ እኮ መርዳት ከባድ እኮ ነው። ከዛ በኋላ ደግሞ ድንግል ማርያምን ደግሞ ምን ይላታል? ያመሰግናታል። ምን በማለት? የጌታዬ እናት ወደ እኔ ትመጣ ዘንድ ይሄ እንዴት ይሆናል በማለት ደግሞ ድንግል ማርያምን እንዲህ ነው የሚያመሰግናት። ድንግል ማርያም ማናት ብሎ የንቀት ቃል አይናገርም። መንፈስ ቅዱስ የሞላበት ሰው እግዚአብሔር ይቅር ይበላቸው። ለማንኛውም መንፈስ ቅዱስ ይሞላብን፣ እንደውም አንቺ ወደ እኔ ህይወት ትመጪ ዘንድ ይሄ እንዴት ይሆናል ነው የምንለው። መንፈስ ቅዱስ የሞላበት ሰው መገለጫው ምንድን ነው ማለት ነው? አሁን የነገርኳችሁ ናቸው። ስለዚህ መንፈስ ቅዱስ ሲሞላብን የጌታዬን እናት ድንግል ማርያምን ምን እንላታለን? እናመሰግናታለን ማለት ነው። ሌላው የመጨረሻው መገለጫ ሰዓትም ስለሌለን ፈጠን ላደርጋችሁና ሌላው አንዱ ደግሞ የመንፈስ ቅዱስ ስጦታ ልሳን። አሁን ብዙ ጊዜ በቤተ ክርስቲያናችንም አከራካሪ የሆነ ጉዳይ ነው። አሁን ስለ ልሳን የተወሰነ ነገር ልበላችሁ።
በመጀመሪያ ደረጃ ልሳን ምንድን ነው የሚለውን ነገር እናንተ ማወቅ ስላለባችሁ። ምክንያቱም አንዱ የመንፈስ ቅዱስ ስጦታ አንደኛ ቆሮንቶስ ምዕራፍ 12ን ስታነቡ ሐዋርያው ቅዱስ ጳውሎስ ይናገራል። መንፈስ ቅዱስ አንድ ነው ይላል። የመንፈስ ቅዱስ ስጦታዎች የሚላቸው ይጠቅሳቸውና ከነዛ መካከል አንዱ የመንፈስ ቅዱስ ስጦታ ምንድን ነው ይላል? ልሳን ነው ይላል። ልሳን። ስለዚህ ልሳን ምንድን ነው የሚለውን እኒህ በመጀመሪያ ደረጃ ልሳን ማለት ቋንቋ ማለት ነው። አዲስ ቋንቋ ማለት ነው። ይህንንም መጽሐፍ ቅዱስ እንዲህ ይነግረናል። በሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ የሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተላቸዋል ካለ በኋላ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋም ይናገራሉ። አሁን አስተውሉላችሁ። ይህ ቋንቋ የሚባለው በነገራችን ላይ አሁን ብዙ ሰዎች በተለይ የቤተክርስቲያን መምህራን ቋንቋን በሶስት አይነት መንገድ እንትን ይሉታል፣ ይናገሩታል። የመጀመሪያው የመላእክት ቋንቋ ነው። ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ በሰውና በመላእክት ቋንቋ ብናገር ፍቅር ግን ከሌለኝ ከንቱ ነኝ ስለሚል፣ ስለዚህ ልሳን የሚለውን ታንግ በሚሉት ያዙት። ቋንቋ ማለት ነው። በሱ እንስማማለን። ምን አይነት ቋንቋ ነው? አዲስ ቋንቋ ነው። ስለዚህ የቤተክርስቲያን ቅድም እንዳልኳችሁ መምህራን ሶስት አይነት ቋንቋ አለው ብለው የሚያስተምሩት የመጀመሪያው ምን አይነት ቋንቋ ነው ብያችኋለሁ? የመላእክት ቋንቋ ነው። እሱም አተርጋውን ተብሎ የሚጠራው ይህ የመላእክት ቋንቋ ምንለው ነው። ሁለተኛው ምን አይነት ቋንቋ ነው ካልን ደግሞ የሰው ቋንቋ፣ ለምሳሌ እኛ ቋንቋ ማለት ነው። እሱ ደግሞ አተርካውን ተብሎ ይጠራል። ሶስተኛው ደግሞ መንፈሳዊ ቋንቋ። አሁን ሌላው ቤተ እምነት ልሳን የሚለውን አሁን ሶስቱንም ስናይ የመጀመሪያው ምንድን ነው አልኳችሁ? የመላእክት ቋንቋ እንዳንለው እንግዲህ የመላእክት ቋንቋ እስካሁን ስላልተገለጠ እሱን ልሳን የሚለውን እሱን አይቀበሉትም። የሚቀበሉት ሌላው ቤተ እምነት ለምሳሌ የፕሮቴስታንቱን ስንወስድ መንፈሳዊ ቋንቋ ብሎ ነው የሚወስዱት። እኛ ግን የሰው ቋንቋ የሚለው ነው የምንወስደው። ስለዚህ ልሳን ማለት አዲስ ቋንቋ ነው፣ ግን የሰው ቋንቋ ነው። እሱ መጽሐፍ ቅዱሳዊ እንደሆነ እናያለን። እስኪ ስለዚህ የመጀመሪያው አሁን እንድትረዱ የምፈልገው ነገር ቋንቋ እንደሆነ ልሳን መረዳት ያስፈልጋል። ልሳን ማለት ቋንቋ ነው። ምን አይነት ቋንቋ ነው? አዲስ ቋንቋ ነው። የሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ታዲያ ይሄ ቋንቋ አሁን ስለ ልሳን ስናይ ምን የሚል ነው? የመጀመሪያው ይሄ ቋንቋ ወይም ይሄ ልሳን የሚሰማ ነው። መሰማት መቻል አለበት። መጽሐፍ እንደሚነግረን ከሆነ አንደኛ ምን የሚል ነው አልኳችሁ? ይሄ ልሳን የምንለው የሚሰማ ነው። እስኪ ያው በሌላው ቤተ እምነት የሚነገረውን ልሳን ብለው የሚናገሩትን እያንዳንዱ መጽሐፍ ቅዱስ የሚሰማ ነው እያለን፣ ሌላ ደግሞ የሚተረጎምም ነው ይላል። አንደኛ ቆሮንቶስ ምዕራፍ 14 ላይ ቅዱስ ጳውሎስ ልሳን የሚተረጎም ነው አለ። በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ደግሞ ስታነቡ ልሳን የሚሰማ ነው ይላል። ለምሳሌ አሁን እኔ ብድግ ብዬ ልሳን ብናገር መሰማት መቻል አለበት። የሚሰማ ነው። የማይተረጎም ከሆነ የማይሰማ ከሆነ ግን ያ ልሳን አይደለም። መንፈስ ቅዱስ የማያውቀው ልሳን ነው ያ ልሳን። ይሄው ክርስቶስ ምስክሬ ነው ብላችሁ የማይሰማ የማይተረጎም ልሳን መጽሐፍ ቅዱስ የማያውቀው ልሳን ነው። ስለዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። ምን ብሏቸው ነበር? ሰምተዋቸዋልና ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ አንብቡ። ስለዚህ የመጀመሪያው ልሳን ምን የሚል ነው አልኳችሁ? ምን የሚል ነው? የሚሰማ ነው። ሌላው ደግሞ አንደኛ ቆሮንቶስ ምዕራፍ 14ን ስታነቡ ደግሞ ቅዱስ ጳውሎስ ልሳን እንደሚተረጎም ይናገራል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። አያችሁ፣ ምን እንዲል ይጸልይ? እንዲተረጉም። ስለዚህ ልሳን ምን የሚል ነው? የሚተረጉም ነው ማለት ነው። ስለዚህ እነዚህ ሁለቱን ነጥቦች ካየን አሁን በመጽሐፍ ቅዱስ ደረጃ ልሳንን እናያለን ማለት ነው። አንዱ የመንፈስ ቅዱስ ስጦታ ስለሆነ ልሳን። ስለዚህ የመጀመሪያው ልሳን ምንድን ነው ብያችኋለሁኝ? አዲስ ቋንቋ ነው። ይህን ያዙልኝ። ሁለተኛ ደግሞ ልሳን የሚሰማ ነው፣ የሚተረጉም ነው መጽሐፍ ቅዱስ እንደነገረን ከሆነ። ከዛ ውጭ ከሆነ ግን የሚነገረው ልሳን በሙሉ ቅዠት ይሆናል ማለት ነው።
ለምሳሌ አሁን በሌላው ቤተ እምነት ልሳን ብለው የሚናገሩት በብሊንግ የምንለው ቋንቋ የህፃናት ቋንቋ። ለምሳሌ አንድ ህፃን ልጅ ደደደደ በሚል ነው ይናገራል አይደለ? ግን ገና አፍ እየፈታ ሲሄድ በብሊንግ ይባላል። ምንም ትርጉም የማይሰጥ ቋንቋ ማለት ነው። አሁን አንድ ህፃን ልጅ ተነስቶ ደደደደ ቢል ይሄንን ወስደው ልሳን ብለው የሚናገሩ ቤተ እምነቶች አሉ። አንድ ፊደል ብቻ በመጥራት ይሄ ልሳን አይደለም። ሌላው ደግሞ መጽሐፍ ቅዱስ ስታነቡ በተለይ መዝሙር 89 ቁጥር 15 ላይ ጆይፉል ሳውንድ የሚባል አለ። የደስታ ድምፅ የሚባል ሳውንድ አለ። ጆይፉል ሳውንድ ይለዋል። መዝሙር 89 ቁጥር 15 ላይ እንዲህ የሚል ቃል አለ። ብለስድ ኢዝ ዘ ፒፕል ዛት ኖውስ ዘ ጆይፉል ሳውንድ ይላል ዳዊት ሲናገር። እልልታን የሚያውቅ ህዝብ ምስጉን ነው ይላል። አንዳንድ ጊዜ የደስታ ድምፅ ሲሰማችሁ ልልልል ትላላችሁ አይደል? ይህንን የደስታ ድምፅ ወስዶም ልሳን ነው ብለው እንዲህ ዛሬም በየቸርቻቸው የሚተገብሩ ሰዎች አሉ። እሱም ልሳን አይደለም። ቅዱስ ጳውሎስ ልሳን እያለን ያለው የሚሰማና የሚተረጎም ነው። ስለዚህ ቋንቋ ነው ብለናል። ይህ ቋንቋ ደግሞ መሰማት አለበት፣ ሌላስ መተርጎም አለበት። ያ ካልሆነ ግን ልሳን አይደለም። ይኸው መጽሐፍ ቅዱስን ገልጠን እንዲህ በሐዋርያት ሥራ ምዕራፍ 2 ላይ ስታነቡ በደንብ አስተውላችሁ ስሙ። ምዕራፍ 2 ቁጥር 4 ጀምሬ ላንብብላችሁ። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀምር ይላል። አሁን ተመልከቱ። በሌላ ምን መናገር ጀምሩ? በሌላ ልሳን ይናገሩ ጀምር ይላል። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ ይላል። እያንዳንዱም በገዛው ቋንቋ ሲናገሩ ይሰማ ስለነበር። አያችሁ፣ ከላይ ልሳን አለውና ዝቅ ሲል ደግሞ ያን ልሳን ምን አለው? ቋንቋ አለው። ስለዚህ ነው ልሳን ማለት ቋንቋ ማለት ነው። ይህም ቋንቋ የሚሰማ የሚተረጎም ነው። ዛሬ በሌላው ቤተ እምነት የሚነገረው ልሳን ወይ ራሱም አይሰማው ወይ አይተረጉመው። ስለዚህ ይሄ እንደው የመንፈስ ቅዱስ ስጦታ ነው አይደለም የሚለው ለእናንተ ትቼዋለሁ። ምክንያቱም ስለምታውቁት ምን አይነት ልሳን እንደሚነገር ስለምታውቁት ማለት ነው። በሐዋርያት ዘመን የነበረው ልሳን ግን ሐዋርያት ልሳን ይናገሩ ነበር። ይናገሩ ነበር። ልሳን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱሳዊም አልፎ ለዛውም የመንፈስ ቅዱስ ስጦታ ነው ልሳን። ግን ቋንቋ ነው። ምን አይነት ቋንቋ? የሚሰማ የሚተረጎም። ይኸው መጽሐፉ ነው የሚለን። እያንዳንዱም በገዛው ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ፣ ተገረሙ። አይሁዳውያን ተገረሙ፣ ተደነቁም፣ እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? አሁን ይኸው ምን አይነት ሰው እንደነበረ ስሙ። የጳርጤና ሰው ነበር። የሜድ የኢላሜጥና በሁለት ወንዞች መካከል በይሁዳም የቀጰዶቅያ በጵንጦስም በእስያም በፍርጊያም። ተመልከቱ እንግዲህ ከሀገር ከብዙ ቦታ የተሰበሰቡ አይሁዳውያን ናቸው ማለት ነው። በጣም ብዙ ሰዎች ነበሩ ነው የሚለው። አንብቡት እናንተ የሐዋርያት ሥራ ምዕራፍ 2። በሮም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስም የአረብ ሰዎችም የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ይሄው ከዛ በኋላስ ሁሉም ተገረሙ፣ አመንትተውም እርስ በርሳቸው እንጃ ይሄ ምን ይሆን አሉ። ሌሎች ግን አፌዙባቸው፣ ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋራ ቆመ፣ ድምፁንም ከፍ አድርጎ እንዲህ አለ ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደለም፣ ከቀኑ 3ኛ ሰዓት ነውና። ስለዚህ ሐዋርያት በልሳን ተናግረው ነበር። ግን በልሳን ሲናገሩ ተመልከቱ፣ ከተለያየ ቦታ የመጡ ሰዎች ስለነበሩ ሁሉም የየራሱን ቋንቋ የየራሱን ልሳን ይሰማ ነበር ነው።
ስለዚህ ልሳን የሚሰማ ካልሆነ የሚተረጎም ካልሆነ ያ ልሳን አይደለም። የመጨረሻ የሚሆነው ይህንንና በአንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ልሳን ደግሞ ሁለቱ በደንብ ሊገባችሁ ያስፈልጋል። ስለዚህ ሐዋርያት ሥራ ላይ አሁን ሌላው ቤተ እምነት ሁለት አይነት ልሳን ብሎ ይናገራል፣ ይተረጉመዋል። ግን ሐሳቡ አይደለም። ሁለት አይነት ልሳን የለም። ልሳን አንድ ነው። ልሳን አንድ ነው ሲጀምር። ስለዚህ ሐዋርያት በአንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ ያለው ልሳን ላንብብላችሁ። እሺ፣ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ላይ ምዕራፍ 14 ላይ እንዲህ ይላል፣ ፍቅርን ተከተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ አለ። አሁን ትንቢትንና ልሳንን እያነጻጸረ ነው የሚናገረው ቅዱስ ጳውሎስ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ምን ማለት እንደሆነ በኋላ እናየዋለን። አሁን በሐዋርያት ሥራ ምዕራፍ 2 ላይ ያ የተነገረው ልሳን ለምንድን ነው ያልተተረጎመበት ምክንያት ካልን ከብዙ ቦታ የመጡ ሰዎች ናቸው። ስለዚህ የተለያየ ቦታ የመጡ ሰዎች ስለነበር ሁሉም በገዛ ቋንቋው ሲነገርለት ስለነበር ይሰማ ነበር፣ ትርጉም አላስፈለገውም። ለቆሮንቶስ ሰዎች በላከው መልእክቱ ላይ ግን ቅዱስ ጳውሎስ በቆሮንቶስ ሰዎች መካከል አንድ ቋንቋ ነው የሚነገረው፣ እሱም የግሪክ ቋንቋ ነው። የግሪክን ቋንቋ ነበር ሲናገሩ የነበሩ የቆሮንቶስ ሰዎች። ከየሀገሩ ብዙ የመጡ ሰዎች አሉ የሉም፣ አንድ ቋንቋ ነው የሚነገረው። እሱም ምንድን ነው ብያቸዋለሁ? የግሪክ ቋንቋ። ለምሳሌ አሁን እናንተ ሁላችሁም እዚህ ውስጥ ኢትዮጵያውያን ናችሁ አይደል? አሁን እኔ ተነስቼ ቻይንኛ ባውራ፣ ስለዚህ ምን ያስፈልገዋል እናንተ ማለት ነው? ከታች ጻፉልኝ ኮሜንት ላይ ምን ያስፈልገዋል። አሁን ቻይንኛ ባወራ ለእናንተ መተርጎም አለበት ማለት ነው። አያችሁ? ስለዚህ በቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 14 ላይ ያለው ያንን ነው እየነገረን ያለው፣ ያንን ነው እያስተማረን ያለው። ተርጓሚ ያስፈልገዋል። ቃሎት ያሰማልን እህታችን። አያችሁ? ለምን? በቆሮንቶስ ሰዎች መካከል የሚነገረው አንድ ቋንቋስ ብቻ ስለነበር እሱም የግሪክ ቋንቋ ነው። ነገር ግን በቆሮንቶስ ሰዎች መካከል ደግሞ ልሳንን የሚናገሩ ሰዎች ነበሩ ነው የሚለን ቅዱስ ጳውሎስ። ላንብብላችሁ ይኸው። ስለዚህ ምን አለ ቅዱስ ጳውሎስ? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ማለት እኔ አሁን ተነስቼ፣ ምክንያቱም እግዚአብሔር የማያውቀው ቋንቋ አለ እንዴ? ቋንቋንም ራሱ የፈጠረው እሱ ራሱ እግዚአብሔር ነዋ። እኔ አሁን ብድግ ብዬ ቻይነኛ ባወራ ለእግዚአብሔር ነው የምናገረው፣ ምክንያቱም በእኛ ጉባኤ መካከል እግዚአብሔር አለ። ስለዚህ ለማን ነው የምናገረው? እናንተ አትሰሙትም። እናንተ ካልሰማችሁት ለእግዚአብሔር ነው የምናገረው ማለት ነው። ስለዚህ ይህንን ነው እያለን ያለው። የሚያስተውለው የለም፣ በመንፈስ ግን ሚስጥርን ይናገራል። አዎ ሚስጥርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል አለ ቅዱስ ጳውሎስ። ምክንያቱም ለምንድን ነው አሁን ትንቢት ማለት በዚህ የመጽሐፍ ቅዱስ ክፍል ትንቢት ያለው ትምህርቱን ነው። ይሄ አሁን ሳስተምራችሁ ሰው አሁን በሚገባችሁ ቋንቋ ትንቢት ያለው ያንን ነው። በሚገባችሁ ቋንቋ ባስተምራችሁ አነጻችኋለሁ እናንተ። በማይገባችሁ ቋንቋ ግን በአዲስ ቋንቋ ብናገር ግን ራሴን ነው ማንጸው። እኔ ብቻ ነኝ የምሰማው፣ ሌላው ሰሚው እግዚአብሔር ነው። ሌላው አካል ስለማይሰማው ያንን ቋንቋ ማለት ነው። አሁን የቻይነኛ ለፍልፌ አንድ ሰዓት ሰጣችሁኝ እያወራው ቡል እናንተን አያነጻችሁ። የሚሰማው እግዚአብሔር ብቻ ነው የሚያንጸው። እኔም ብቻ ራሴን ብቻ አንጻለሁ። ለማንኛውም ግን እሺ ጠቅለል ላደርግላችሁ፣ ሰዓት ደረሰ እየተባልኩ ስለሆነ ከታች ሰዓት እየተባልኩ ስለሆነ ልሳን አንዱ የመንፈስ ቅዱስ ስጦታ ነው። እንደዛ እንድትረዱ ትፈልጋለሁ። ሁለተኛ ልሳን ማለት አዲስ ቋንቋ እንደሆነ እንድትረዱ ፈልጋለሁ። ልሳን የሚተረጎምና የሚሰማ ነው። በዚህ እንጨርስ ዛሬ። ስለዚህ ሜሮን ትልቁ አገልግሎቱ ምንድነው ካላችሁኝ፣ መንፈስ ቅዱስንና የመንፈስ ቅዱስን ስጦታ በሰዎች ላይ ምን ማለት ነው ማሳደር ነው። ይሄ ሜሮን መቼ ነው የሚፈጸምልን? ከጥምቀት በኋላ ሳይውል ሳያድር የሚፈጸምልን ሚስጥር ነው። እሺ ጥያቄ ካላችሁ መጠየቅ ትችላላችሁ። ሰዓት ስለጨረሰን ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።